ይስጥልን አድማጮቻችን፣ ሀሪ ዳሰሳን ይዘን ቀርበናል። ጃፓን ላለፉት 15 ዓመታት አቋርጣ የነበረችውን የዓለማችን ትልቁን የኒውክሌር ኃይል ማመንጫ ዳግም ስራ ልታስጀምር መሆኗን አሳውቃለች። የዓለማችን ግዙፉ የኒውክሌር ኃይል ማመንጫ መሆኑ የተነገረለት የፉኩሺማው ኃይል ማመንጫ በወቅቱ የመሬት መንቀጥቀጥን ተከትሎ በተፈጠረ አደጋ ምክንያት ነበር ስራው የተቋረጠው። ጃፓን በዚህ የኤሌክትሪክ ኃይል በከፍተኛ መጠን በሚያስፈልጋት ጊዜ ባለስልጣናት ውሳኔውን ማሳለፋቸው በጃፓን የኃይል አቅርቦት ላይ ከፍተኛ የሆነ ለውጥ ሊያመጣ እንደሚችል ታምኖበታል። በወቅቱ ደርሶ በነበረው አደጋ አማካኝነት ብዙ የአካባቢው ሰዎች ከነርቭ ጋር ለተያያዘ ህመም ቢጋለጡም የቶኪዮ ኤሌክትሪክ ኃይል አቅራቢ ኩባንያ ከ7 ማመንጫዎች አንዱን ወደ ስራ ሊያስገባ መሆኑን ያሳወቀው። የጃፓን የኒውክሌር ኃይል ማመንጫ ጉዳይ ሲነሳ ከ14 ዓመት በፊት በአገሪቱ 9 ማግኒቲዩድ ያስመዘገበው የመሬት መንቀጥቀጥና የሱናሚ አደጋ ተያይዞ ይነሳል። በዛሬ የሀሪ ዳሰሳ የተፈጥሮ አደጋ ስጋት ያለባት ጃፓንና የኒውክሌር ኃይል ማመንጫዎቿን ዳግም ስራ ለማስጀመር የምታደርገውን ዝግጅት እናነሳለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። የኒውክሌር ጉዳይ ሲነሳ ቀድሞ ከፊታችን የሚመጣው አውዳሚውና ሀያላኑን ያፋጠጠው የጦር መሳሪያ ይሁን እንጂ ዓለም ከኃይል ማመንጫነትን ባለፈ ለረቀቁ ሕክምናዎች ይጠቀመዋል። በእርግጥ ምሁራኑ እንደሚሉትም ምንም እንኳን ለልማትና ለጤና ግልጋሎት የሚውል ቢሆንም ልዩ ጥንቃቄና ክትትልን ይሻል። ይህም የሚሆነው ከሚያስከትለው አደጋ ከፍተኛነት አንጻር ነው። በጎርጎሮሳውያኑ 2011 ጃፓንን የገጠማት 9 ማግኒቲዩድ የደረሰው የመሬት መንቀጥቀጥ እንዲሁም ሱናሚ በፉኩሺማ ዳይቺ የሚገኘው የኒውክሌር ኃይል ማመንጫ ማዕከል ጉዳት ደርሶበት ላለፉት 15 ዓመታት ከአገልግሎት ውጪ ተደርጎ ቆይቷል። በዚህ የዓለም ትልቁ የኒውክሌር ኃይል ማዕከል ከፍተኛ ጥንቃቄ እንደሚደረግ ቢነገርም በ1968 የቼርኖቤሉ አደጋ ካጋጠመ በኋላ በምድራችን የተመዘገበ ታላቁ የኒውክሌር አደጋ ተብሏል። ይህን አደጋ ተከትሎ ጃፓን ከቶኪዮ በስተሰሜን 320 ኪሎ ሜትር በሚርቀው ዋና ደሴቷ ሆንሹ የኒጋታ የባህር ዳርቻና ወደብ ክልል ውስጥ የሚገኘውን ካሳዛኪ ካሪዋን ጨምሮ 54 የኒውክሌር ኃይል ማመንጫዎችን መዝጋቷ ይታወቃል። የዓለም የኒውክሌር ማህበር ባሰራጨው መረጃ መሰረት በጃፓን ሊሰሩ ከሚችሉ 33 የኒውክሌር ኃይል ማመንጫዎች 14ቱ እንደገና ስራ ጀምረዋል። አሁን ደግሞ የዓለም ትልቁ የኒውክሌር ማመንጫ መሆኑ የተነገረለት ማዕከልን ስራ ለማስጀመር ከጫፍ ላይ መድረሷ ነው የተዘገበው። ይህን ማመንጫ ወደ ስራ የሚያስገባው የኃይል አቅራቢ ኩባንያ አሁንም ድረስ ከተጽዕኖ ላልተላቀቁት የአካባቢው ነዋሪዎች ከአደጋ ስጋት ነፃ መሆኑን ማሳመን ይጠበቅበታል። ማሳመን ብቻ ሳይሆን እውነትም አደጋ የማያስከትል መሆኑን ማረጋገጥ ግዴታው ነው። ከዚህ በመነሳት የኩባንያው ቃል አቀባይ ማመንጫው በሚገኝበት አካባቢ ዳግም ተመሳሳይ አደጋ እንዳይከሰትና ጉዳት እንዳያስከትል ለማድረግ ቁርጠኛ ነን በማለት ነው ቃላቸውን የሰጡት። በአውሮፓውያኑ የዘመን አቆጣጠር በ2011 ከፉኩሺማ አደጋ በፊት የጃፓን የኒውክሌር ኃይል ማመንጫዎች የአገሪቱን 30 በመቶ የኤሌክትሪክ ኃይል አቅርቦት ይሸፍኑ የነበረ ሲሆን ይህ የኃይል ክፍተት በድንጋይ ከሰልና በጋዝ ተተክቶ ነው የቆየው። እስያዊቱ ሀገር ከ60 እስከ 70 በመቶ የሚሆነውን የኤሌክትሪክ ኃይል ከውጭ በምታስገባቸው የተለያዩ የነዳጅ አማራጮች ስታሟላ በመቆየቷ ለ10.7 ትሪሊዮን የን ወይንም ለ68 ቢሊዮን ዶላር ወጪ ተዳርጋለች። በመሆኑም ከ2 ወራት በፊት የጃፓን ጠቅላይ ሚኒስትር የሆኑት ሳናኤ ታካይቺ የኒውክሌር ኃይል ጠንካራ ደጋፊ ናቸው የተባለ ሲሆን የመንግስታቸውን ወጪ ለመቆጠብ የዋጋ ግሽበትን ለመቋቋምና የተቀዛቀዘውን ኢኮኖሚ ለማነቃቃት ጥረት ጀምረዋል ነው የተባለው። ጃፓን የኒውክሌር ኃይል አማራጭን መጠቀሟ በዚህ ረገድ ከሚያበረክትላት አስተዋጽኦ በተጨማሪ የካርቦን ዳይኦክሳይድ ልቀቷንም እንድትቀንስ ያግዛታል። በዓለም አቀፉ የኃይል ኤጀንሲ መረጃ መሰረት አገሪቱ ከቻይና፣ አሜሪካ፣ ህንድና ሩሲያ በመቀጠል አምስተኛዋ ከፍተኛ መጠን ያለው ካርቦን ዳይኦክሳይድ አመንጪ ነች። የዛሬ 25 ዓመት በ2050 ማለት ነው የካርቦን ዳይኦክሳይድ ልቀቷን ዜሮ ለማድረስ ቃል የገባችም ሀገር ነች። በዚህም መነሻ ትኩረቷን ታዳሽ ኃይል ላይ በማድረግ የፀሐይና የነፋስ ኃይል ላይ ስትሰራ መሰንበቷ እንደ ማሳያ ተጠቅሷል። የኃይልና የአየር ንብረት ግቦቿን ለማሳካት የኒውክሌር ኃይል ድርሻን እስከ 2040 ድረስ 20 በመቶ ለማድረስ ውጥን ይዛለች። ነገር ግን የኒውክሌር ጉዳይ ሲነሳ ሁልጊዜም የፉኩሺማ አደጋ ከአእምሯቸው አይጠፋም። ጃፓናውያን በዚህ አካባቢ የነበሩ ሰዎች ምንም እንኳን በኒጋታ ቢሰፍሩም ከዓመታት በኋላም ጭንቀት እንዳለቀቃቸውና
እንደሚያባንናቸው ነው የሚናገሩት። እናም የኒውክሌር ኃይል ማመንጫዎቹ ዳግም ስራ መጀመርን በቸልታ አይመለከቱትም። ኩባንያው በበኩሉ ካለፈው አደጋ ብዙ ትምህርቶችን በመውሰድ በምርምሮች የታገዙ ማሻሻያዎችን እንዳደረገ ጠቅሷል። የኃይል ማመንጫው በጠነከሩና ውሃ በማያሰርጉ ግድግዳዎች እንዲሁም በሮች የተገነባ በመሆኑ ሱናሚ እንኳ ቢከሰት የመቋቋም አቅም ይኖረዋል ተብሎለታል። ድንገተኛ አደጋ ቢከሰት ቋሚ የእሳት አደጋ ተሽከርካሪዎችና ተንቀሳቃሽ ጄኔሬተሮች ተዘጋጅተውለታል። በተጨማሪም የራዲዮ አክቲቭ ቁሶችን መስፋፋት መቆጣጠር የሚያስችሉ ስርዓቶችም ያሉት በመሆኑ ስጋት የመሆን እድሉ ዝቅ ያለ ነው በማለት የኃይል አቅራቢ ኩባንያው ማብራሪያ ሰጥቷል። ጃፓን ስትነሳ የያኔውን ሱናሚ እንዲሁም የመሬት መንቀጥቀጥን የማያስታውስ የለም። በወቅቱ ማለትም የዛሬ 14 ዓመት የጃፓን ዋነኛ ደሴት የሆነው ሆንሹን የመሬት መንቀጥቀጥ ከ2 ሜትር በላይ ከፍ ዝቅ አድርጎታል። የዚህ ተጽዕኖ ደግሞ 40 ሜትር የደረሱ ማዕበሎችን አስከትሏል። በመሬት መንቀጥቀጡና ከዚያ በኋላ በተከሰተው ሱናሚ ከ20 ሺህ ሰዎች በላይ ሲሞቱና መድረሻቸው ሲጠፋ በመቶ ሺዎች የሚቆጠሩት ደግሞ ቤት ንብረታቸውን አጥተዋል። ከዚህ በተጨማሪ የኒውክሌር ኃይል ማመንጫው ማቀዝቀዣ የኃይል እጥረት በማጋጠሙና ማዕበሉ ወደ ኒውክሌር ኃይል ማመንጫው ጥሶ በመግባቱ ለሞት የሚዳርግ ጨረር ወደ አካባቢው እንዲፈስ ምክንያት ሆኗል። በመሬት መንቀጥቀጡና በኒውክሌር አደጋው መካከል የነበረው የ50 ደቂቃ ልዩነት በመሆኑ ነዋሪውን ከፍተኛ ዋጋ አስከፍሎታል። የጃፓን መንግስት ከዚህ ዓለምን ሁሉ ሀዘን ላይ ከጣለ አደጋ ድንጋጤ አገግሞ የሀገሪቱን የኒውክሌር ኃይል ማመንጫዎች ቀስ በቀስ ወደ ስራ በማስገባት የኃይል ክፍተቱን ለማሟላት ስራ ከጀመረ ሰንበት ብሏል። የጃፓኑ የኒውክሌር ኃይል ማመንጫ ማዕከል አደጋ ቀድመው ኒውክሌርን ለኃይል አማራጭነት መጠቀም ለጀመሩትም ሆነ እንደ አዲስ ለሚጀምሩት አስተማሪ ሆኖ ያለፈ ክስተት መሆኑም ይነሳል። የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።